ግዙ፣ ያሻዎትን በቀላሉ የሚሸምቱበት። ሰላም፣ ይህ የንጉዙ ኦንላይን ስቶር ነው። ከዚህ ቀጥሎ የምንመለከተው ቱቶሪያል ንጉሱ.com ላይ ሱቅ ለከፈቱ እንዴት ምርቶቻቸውን ወደ ንጉሱ ስቶር እንደሚመዘግቡ የሚያሳይ ነው። ሁልጊዜም እንደምንለው ንጉሱ እጅግ በጣም ግዙፍ ኦንላይን ማርኬትፕሌስ ስለሆነ ሻጮች በላፕቶፖቻቸው እንዲጠቀሙ እናበረታታለን። በመጀመሪያ ወደ ሱቃችን ሎጊን ማድረግ ይኖርብናል። ሳይን ኢን ዊዝ ኢሜል የሚለውን እንመርጣለን። የኢሜል አድራሻችንን ወይም ዩዘር ኔም እንዲሁም ፓስወርድ እናስገባና ሎጊን የሚለውን እንጫናለን። በመቀጠልም ሾፕ ኢንቨንተሪ የሚለውን በተን እንጫናለን። ሾፕ ከዛም ሾፕ ኢንቨንተሪ የሚለውን ብንጫን ተመሳሳይ ቦታ ይወስደናል። አዲስ ምርት ወደ ሱቃችን ለመመዝገብ ኒው ፕሮዳክት የሚለውን በተን እጫናለሁ። ፕሮዳክት ወይም ምርት የምመዘግብበትን አማራጭ ያመጣልኛል። የምርቱ አይነት ፊዚካል ወይም ደግሞ ዲጂታል እንደሆነ እመርጣለሁ። የዲጂታል ምርቶች ዳውንሎድ የሚደረጉ ምርቶች ለምሳሌ ኢቡክስ፣ ኦዲዮ ቡክስ፣ ሶፍትዌር የመሳሰሉ ናቸው። እንደዚህ አይነት ምርቶች ዲሊቨሪ ወይም ከሱቅ የሚወሰዱ ቁሳዊ ባህሪ የሌላቸው ይልቁንም እዛው ዳውንሎድ የሚደረጉ ወይም የዳውንሎድ ሊንክ የሚላክላቸው አይነት ምርቶች ናቸው። በሌላ ጊዜ የዚህ አይነት ምርቶችን እንዴት እንደምንመዘግብ እናያለን። ለአሁኑ ፊዚካል ወይም ቁሳዊ ምርቶችን እንዴት እንደምንመዘግብ እንመለከታለን። አሁን ለመዘገብ ያዘጋጀሁት ምርት የሴቶች ስኒከር ጫማ ሲሆን ብራንዱም ፑማ ነው። ፕሮዳክት አይደንቲፋየር ብዙ ጊዜ ከምርቱ ስም ጋር ተመሳሳይ ነው። ነገር ግን ምርቱን በአግባቡ የሚገልጽ ሆኖ ድግግሞች ሊኖረው አይገባም። ፕሮዳክት ኔም የሚለው ላይ ገላጭ የሆነ የምርቱን ስም እንመዘግባለን። ይኸውም ደንበኞች ወይም ገዢዎች የሚያዩት ይሆናል። ምርቱ የታወቀ ብራንድ ካለው የብራንዱን ስም እንመርጣለን። ቀላል መፈለጊያ ስላለው ሰርች ለማድረግ ስንሞክር ቶሎ ያሳየናል። ካታጎሪ ደግሞ መምረጥ ይኖርብናል። እንዲሁም ትንሹ የመሸጫ ዋጋ ይመዘገባል። ይህ ለወደፊቱ የምናደርገው ቅናሽ ግምት ውስጥ ያስገባ ሲሆን ይህ ምርት ከዚህ ዋጋ በታች አይሸጥም የሚል አንደምታ ይኖረዋል። ምርቱ ዋስትና ካለው የዋስትናውን የጊዜ መጠን መግለጽ ይኖርብናል። ይህንንም በቀናት፣ በወራት እንዲሁም በአመታት መግለጽ እንችላለን። ለምሳሌ የኤሌክትሮኒክስ ዕቃዎች ብዙውን ጊዜ ከአንድ ዓመት ያላነሰ ዋስትና ይኖራቸዋል። ምርቱ ዋስትና ከሌለው ዜሮን ጽፈን ማለፍ ይኖርብናል። የዩቲዩብ አድራሻ ያለው ምርት ከሆነ አድራሻውን እንመዘግባለን። እንዲሁም ስለ ምርቱ ተጨማሪ ዝርዝር ማብራሪያዎች ወይም ዲስክሪፕሽን ማስገባት ይኖርብናል። ሌላው ቫሪያንትስ ኤንድ ኦፕሽን ናቸው። ለምሳሌ አሁን የመዘገብኩት ያለሁት ጫማ 3 አይነት የከለር አማራጮች አሉት። የቀለሞቹ አይነትም ሰማያዊ፣ ቢጫና ሮዝ ናቸው። በተጨማሪ የሳይዝ አማራጮች አሉኝ 35፣ 36 እና 37 ቁጥሮች። ተጨማሪ አማራጮችን ለመመዝገብ የመደመር ምልክቷን እጫናለሁ። በነገራችን ላይ እንደዚህ አይነት አማራጮች የሌሉት ምርት ከሆነ ይህንን መመዝገባችን ግዴታ አይደለም። ቀጥሎ ሚዲያ እናስገባለን። የምርቱን ምስል ወይም ኢሜጅ፣ አንድና ከዛ በላይ ምስሎችን መመዝገብ እንችላለን። ከአንድ በላይ ምስሎች የምንመዘግብ ከሆነ ምስሉን ከተለያየ አቅጣጫ የሚያሳይ ወይም የሚገልጽ ቢሆን ይመረጣል። ነገር ግን አማራጮች ወይም ኦፕሽን የሚኖሩ ጊዜ ምርጫውን የሚገልጽ ምስል መመዝገብ ይኖርብናል። ይህንን ለማድረግ አድቫንስድ ሚዲያ የሚለውን ስንጫን ለዚሁ መመዝገቢያ የሚሆን ቅጽ ያመጣልኛል። ለምሳሌ ሰማያዊ ቀለም ላለው ጫማ ሰማያዊ ቀለም የጫማ ምስል እመርጣለሁ። ለሌሎችም ቀለሞች እንደየቀለማቸው ምስሎቹን አስገባለሁ። ይህ ለገዢዎች ማራኪ አቀራረብ ከመሆኑም በላይ በቀላሉ ለመምረጥ ያስችላቸዋል። በመቀጠል ምርቱ ስፔሲፊኬሽን የሚያስፈልገው ከሆነ እንመዘግባለን። ነገር ግን አሁን እየመዘገብኩ ያለሁት ጫማ ስለሆነ አያስፈልገኝም።
በእርግጥ ኮምፒውተርና ስልክ መሰል ምርቶችን ስንመዘግብ ስፔሲፊኬሽንስ መመዝገብ ይኖርብናል። ይህንንም በቀላሉና በሚያምር መልኩ ገዢዎች እንዲያዩት ማድረግ እንችላለን። የታክስ ካታጎሪ፣ የፉልፊልመንት ሜተድ እንዲሁም ሺፒንግ ፕሮፋይል እመርጣለሁ። ስለዚህም በሌላ ክፍል መለስባቸውና በስፋት እንመለከታለን። ምርቱ አክቲቭ ማድረግ፣ በሌላ አባባል ለሽያጭ ዝግጁ መሆኑን እናረጋግጣለን። በተጨማሪ ቋንቋዎች መመዝገብ ከፈለግንም አፕዴት አዘር ላንጉዌጅ ዳታ የሚለውን ቁልፍ እንጫናለን። ነገር ግን አሁን ባለበት እንተወው። ከምርጥ ምርቶቻችን ተርታ እንዲካተትልን ከፈለግን ማርክ አስ ፊቸርድ የሚለውን ቁልፍ መክፈት ይኖርብናል። ደንበኞች ምርቱ ባሉበት ከደረሳቸው በኋላ ክፍያ እንዲከፍሉ የምንፈቅድ ከሆነ ወይም ደግሞ ሱቃችን ምርቱን ለመውሰድ ሲመጡ መክፈል እንዲችሉ የምንፈቅድ ከሆነ available for cash on delivery and pay at store የሚለውን ቁልፍ እንከፍታለን። ይህንን የማንፈቅድ ከሆነ ግን ባለበት እንተወዋለን። በመቀጠል ሴቭ የሚለውን እንጫናለን። በተጨማሪ ቋንቋዎች ምርቱን መመዝገብ ከፈለግን አማራጮቹ ይመጡልናል። እስኪ አሁን ሾፕ ኢንቬንተሪ ወደሚለው እንመለስ። በመቀጠል ማይ ፕሮዳክትስ የሚለውን እንጫናለን። አሁን የመዘገብነውን ምርት እናየዋለን። ምንም እንኳን የመዘገብነው ምርት ገና አንድ ቢሆንም ብዙ የከለር አማራጮችና የሳይዝ አማራጮች ስላሉት በርካታ ምርቶችን እንደመዘገብን ይቆጠራል። አሁን ከምርቱ በስተቀኝ በኩል የሚገኘው የመደመር ምልክት እጫናለሁ። ትንሹ የሚገዛው የምርት ብዛት ምን ያክል እንደሆነ፣ የፕሮዳክት ኮንዲሽኑ ኒው፣ ዩዝድ ኦር ሪፈርቢሽድ አንዱን እመርጣለሁ። ፉልፊልመንት ሜተድ ዲሊቨሪ ብቻ ከሚለው አማራጭ በተጨማሪ መጥተው መውሰድ ይችላሉ የሚል አማራጭ ለማካተት ይጠቅመናል። ሺፕድ ኦንሊ ወይም ሺፕድ ኤንድ ፒክአፕ ከሚሉት ውስጥ እመርጣለሁ። በመቀጠል ለሁሉም ምርቶች ዋጋቸውን እናስገባለን። በተጨማሪም ለሱቃችን ምን ያህል ብዛት እንዳለንና ምርቱን የገዛንበት ወይም ያመረትንበት ዋጋ ኮስት ፕራይስ አካተን እንመዘግባለን። የንጉዙን ፕላትፎርም ሴለር ሴንተር ሙሉ የሱቃችንን እንቅስቃሴ መቆጣጠሪያ ትልቅ የማኔጅመንት ሲስተም ስላለው የሽያጫችንን ሁኔታና ገንዘባችንን የምንቆጣጠርበት አማራጭ ይሰጠናል። የምርቱ ዋጋ እንደየቀለማቸውና ሳይዝ የሚለያዩ ከሆነ በዚሁ መሰረት መመዝገብ እንችላለን። አማራጮች እንደ ቀለምና መጠን እንዲሁም አይነቶች የሌላቸው ምርቶች በቀጥታ እየመዘገብን ማለፍ እንችላለን። ለምሳሌ ምርቱ አንድ አይነት ቀለም ብቻ ከሆነ ያለው የአማራጭ ዝርዝር መመዝገብ አይጠበቅብንም። እስኪ አሁን የመዘገብነውን ምርት እንደ ገዢ ሆነን እንይ። የቀለሞች ወይም ከለር እንዲሁም የሳይዝ አማራጮች ቀለል ባለና በጣም በሚያምር መልኩ ይታያል። በተጨማሪም ምርቱን ዙም ኢን ማድረግም እንችላለን። ለመግዛት የመረጥነውን ቀለም እንዲሁም ሳይዝ ብቻ ለይቶ ከትክክለኛ ዋጋ ጋር ያመጣልናል። እንግዲህ ምርቶቻችንን በዚህ መልኩ መመዝገብ እንችላለን። በንጉዙ ላይ በቀላሉ እንሸጣለን፣ በቀላሉ እንገዛለን። በንጉዙ ላይ መሸጥ እጅግ ዘመናዊና ትርፋማ ያደርጋል። የሰለጠነው ዓለም ከደረሰበት የዘመናዊ ግብይት ተርታ ያሰልፋል። ለመግዛትም ለመሸጥም ባሉበት ቦታ ሆነው መመዝገብ ይችላሉ። ደህና ሁኑ።